ሰላም እንዴት ናችሁ የቻናሌ ተከታታዮች? ቴሌግራም ላይ ቻናል ክሬት አድርገን እንዴት ነው ገንዘብ መስራት የምንችለው አሳየን ብላችሁኝ ነበርና እስኪ ላሳያችሁ ዛሬ። መጀመሪያ ቴሌጋ ዶት አዮ የሚል እንትን ውስጥ ዌብሳይታቸው ላይ ትገባላችሁ። ልክ ስትከፍቱት እንደዚህ ይመጣላችኋል። እኔ ከዚህ በፊት ከፍቼ ነበረ። ስለዚህ እናም እንደዚህ ትሰራላችሁ። ከዛ ምንድነው የምታደርጉት? እናንተ መጀመሪያ ቻናላችሁ ከ1000 በላይ ማለፍ አለበት። 1000 በቃ 1000 በላይ ከሆነ በትንሹ ከሁለት ሳምንት ባልበለጠ ጊዜ ውስጥ ኮንፊርም ያደርጉላችኋል። እና ኮንተንታችሁ ደግሞ ኤዱኬሽናል እና ቡክስ ምናምን መሆን አለበት። ወይም ደግሞ ማንኛውም ብቻ ግን የሚታይ ትክክለኛ ሰብስክራይበር ከሆነ ፌክ ሰብስክራይበር ከሆነ ላይቀበሉላችሁ ይችላሉ። ፌክ ሰብስክራይበር ማለት ያው ዝም ብሎ በክሮስ ፕሮሞሽን ወይ ደግሞ አንድ ጊዜ ሰብስክራይብ አድርጎ ግን የማያይላችሁ የማይታይ ከሆነ ቻናሉ አክሴፕት ላያደርጉት ይችላሉ። ስለዚህ ትክክለኛ ሰብስክራይበር መሆን አለበት። እና እንዴት እንደምትከፍቱ ላሳያችሁ። ኦኬ ክሮም ላይ ትሄዱና ቴሌጋ ዶት አዮ ትላላችሁ። ልክ ይሄ ይመጣላችኋል። ከመጣ በኋላ ምንድነው የምታደርጉት? ወደ ታች ትሄዱና ይሄ ይመጣላችኋል። ጌት ስታርትድ ትላላችሁ። ከዛ እዚህ ጋር ምንድነው የምታደርጉት? መሳሳት የሌለባችሁ አድቨርታይዘር እና ቻናል ኦውነር፣ እናንተ ቻናል ኦውነር ናችሁ። ስለዚህ ቻናል ኦውነር የሚለውን ክሊክ ታደርጋላችሁ። ኢሜይላችሁን ታስገባላችሁ። ኢሜይል ካስገባችሁ በኋላ ኢሜይላችሁንና ስልክ ቁጥራችሁን ታስገባላችሁ። ካስገባችሁ በኋላ ይህን ቬሪፋይ ማድረግ አለባችሁ። ቬሪፋይ ሰው ክሬት አካውንት ትላላችሁ። ከዛ ቀጥሎ ያው እንደዚህ ይመጣል። ዩዘር ኔማችሁን ታስገባላችሁ። የቴሌግራም ምንድነው የሚለው እዚህ ጋር ሪሲቭ ቴሌግራም ኖቲፊኬሽን ሰብስክራይብ ቱ አወር ቻት ቦት ኦን ቴሌግራም ፎር ኢንስታንት ኖቲፊኬሽን ይላል። ሶ ምንድነው የምታስገቡት? የቴሌግራም እንትናችሁን ካስገባችሁ በኋላ ያው ሰብስክራይብ ትሉታላችሁ። ስታርት ትላላችሁ። እዚህ ጋር ይሄ የነሱ ቦት ነው። ሎጊን እንደዚህ ሎጊን ካላችሁ በኋላ ይሄ እንደዚህ ይመጣላችኋል። ከዛ ይሄ ከመጣላችሁ በኋላ ቻናል ነው ወይስ ቦት ነው ምናምን ይላችኋል። ያው ቻናል ነው እናንተ። እንደገና ያው እዚህ ሄዳችሁ ሴቲንጋችሁን ታስተካክላላችሁ። ኢሜይል ላይ ትሄዱና ኮንፊርም ታደርጋላችሁ። ሶ እንደምታዩት እዚህ ጋር መጥቷል። ኮንፊርም ማድረግ አለብን። ኮንፊርም ስለዚህ ምን ይላል እዚህ ጋር ኮንፊርም ካደረጋችሁ በኋላ
አድ ቻናላችሁን አድ ታደርጋላችሁ። የቻናላችሁን ሊንክ እዚህ ካስቀመጣችሁ በኋላ ከዛ ያው እንደዚህ ይመጣል ማለት ነው። አድ ካደረጋችሁ በኋላ ያው ኦልሬዲ አድ አድርገናል። ይሄን ይመስላል ማለት ነው። ክሬት ካደረጋችሁ በኋላ ኦርደር ይመጣል። ኦርደር የሚመጣላችሁ ሪኩዌስት የሚለውን ስትነኩ እንደዚህ ኦርደር ይመጣል። እኔ ከዚህ በፊት የሰራሁት ነው ይሄ የ24 ምናምን ዶላር ደርሷል። እንደዚህ ያደርጋችሁ እናንተም መስራት ትችላላችሁ ማለት ነው በቀላሉ። ነገር ግን ቻናላችሁ ምን መሆን አለበት? ከ1000 በላይ ተከታይ መኖር አለበት። 1000 ተከታዮች ደግሞ ሪል ፎሎወር መሆን አለባቸው። ፌክ ፎሎወር ከሆነ አክሴፕት አያደርግም፣ ቪዩ እንዲኖረው ይፈልጋል ማለት ነው። እና ክሬት ካደረጋችሁ በኋላ ደግሞ ምን ታደርጋላችሁ? ኦርደር ለመቀበል እዚህ ሄዳችሁ ሆት ዲልስ የሚለውን ትነኩና እንደዚህ ይመጣል። እንደዚህ ብዙ ቻናሎች ይመጣሉ። እነዚህ 13.5 ዶላር 9 የሚል አለ 13 እንደዚህ 7 ይሄን ምን ታደርጋላችሁ እናንተ? ፊልተር ማድረግ እንዴት አደርጋችሁ ነው? እዚህ ጋር ለምሳሌ እናንተ ኤዱኬሽናል ኮንተንት ከሆነ ማስተዋወቅ የምትፈልጉት ያው ቡክስ የሚለውንና ኤዱኬሽን ሂስትሪ ኤዱኬሽናል ኮንተንት ከሆነ ልክ ይህን ሴሌክት ካደረጋችሁ በኋላ እንደዚህ አይነት ቻናሎች ይመጡላቸዋል። ላንጉጅ ደግሞ እንግሊሽ ኤንድ አማሪክ ብትመርጡ ይመረጣል። ምክንያቱም እናንተ የኢትዮጵያ ቻናል መሆኑ ይታወቃል። አረቢክ ምናምን ብትሉ ፌክ እንደሆነ ኮንሲደር ሊያደርጉ ስለሚችሉ አማሪክ ኤንድ እንግሊሽ መረጥን። ከዛ ያው ይመጣል ማለት ነው። ሴቭ እንለውና ስም እንሰጣለን። ጀስት እንደዚህ አድርገን ሴቭ አፕላይ። ስለዚህ ኤዱኬሽናል እና ቡክስ የሆኑ ቻናሎች ይመጡልናል ማለት ነው። እና ከዛ በኋላ ሴቲንጋችሁንም እንደዚሁ ማስተካከል ትችላላችሁ ማለት ነው። ለምሳሌ እኔ የሰራሁት ይሄ ከዚህ በፊት 3 ዶላር ሰርቻለሁ። ምንድነው የምታደርጉት እናንተ? ሴቲንጋችሁ ላይ አውቶ ፖስት ቦት የሚል አለ። እሱን አድሚን ታደርጉታላችሁ ከቻናላችሁ ላይ። ይሄን ቦት ማለት ነው። አውቶ ፖስተር ማለት ይሄ ነው ቦቱ። እና እዚህ ጋር ምን ታደርጋላችሁ? አድሚን ታደርጉትና ከዛ ያው ይህንን አውቶ ፖስተር የሚባለውን ቦት አድሚን ካደረጋችሁት በኋላ እንደፈለጋችሁ በራሱ ጊዜ እንትን ይለዋል ማለት ነው። እና ካታሎግ ደግሞ ምን ታደርጋላችሁ? ፊልተር ስታደርጉ ፌቨራይት እያደረጋችሁ መምረጥ። ካሁን እናንተ ስትመርጡ 99 ዶላር ምናምን ከፍተኛ ዶላር የሚያስከፍሉትን ሳይሆን ለምሳሌ ይሄ 5 ዶላር ነው። እዚህ ጋር ምንድነው የምታደርጉት? ኳንቲቲ ኦፍ ፕሌስመንት አንድ ጊዜ ወይም 2 ጊዜ እንደፈለጋችሁ መምረጥ ትችላላችሁ። ይሄን እና ደግሞ በ24 ሰዓት አንድ ጊዜ፣ በ48 ሰዓት 2 ጊዜ፣ እንደዚሁም በ72 ሰዓት 3 ጊዜ፣ ኔቲቭ 30 ዴይስ ፎርዋርድ ምናምን ይላል። ሶስቱን እዚህ ጋር መምረጥ ትችላላችሁ። እንዲህ አድርጋ 3 ሰረዙ ክሊክ ታደርጉና ከዛ ሰሌክት የሚለውን ትመርጣላችሁ። ነገር ግን ይሄ ለመግዛት ነው የተዘጋጀው። ይሄ ለመግዛት ነው። እናንተ አትገዙም። አድቨርት ወይም ደግሞ ፌቨራይት ታደርጉታላችሁ። ሌላ ጊዜ ምን ይመጣላችኋል? እዚህ ሰሌክት ወይም ፌቨራይት ካደረጋችሁት ለማስታወቂያ ከቻናላችሁ ይመጣል ማለት ነው። በስንት አሁን ይሄ ለምሳሌ ኮስት ፐር 1000
ቪዩ ነው። በ1000 ቪዩ $14.25 ይሰራል ማለት ነው። የዚህ የባይናንስ ጊቭዌይ ቻናል ነው። ሶ ይህንን ምን ታደርጋላችሁ? እንደዚህ ታደርጉና ሌላው ደግሞ እንደዚህ ሴሌክት ካደረጋችሁ በኋላ እዚህ ጋር እነኚህን ክሊክ ታደርጋላችሁ። ይሄ ማለት ከዚህ በፊት ተሰርቶ በፐርሰንት የቀነሰ ነገር ግን ሪፖስት አድርገህ ስራ ማለት ነው። ይሄኛውን ሴሌክት አደረጋችሁ ማለት ፐርሰንት የሚለውን እና ይህን ሴሌክት ካደረጋችሁ በኋላ ላንጉጅ አማሪክ ኤንድ እንግሊሽ ብለናል ቅድም። ከዛ ጂኦግራፊክ ወይም ሪጅን የሚታይበት ቦታስ የት የት ይሆን ይላል። ፈለጋችሁት መምረጥ ኦል ማለት ትችላላችሁ። ነገር ግን እንደዛ ከማለት ይልቅ አንዳንድ ሀገሮችን እንደዚህ ያደርጋችሁ። ይሄ ለምሳሌ ነው። ልክ እናንተ መርጣችሁ እንዲታይ ማድረግ አፕላይ። ከዛ በኋላ እንዴት ካረጋችሁ አፕላይ ትሉታላችሁ። ከዛ ይህን ከሪጅን ከመረጥን በኋላ መንቀረ ሶሪ ፎርማት ፕሌስመንት። ይሄ ምንድን ነው? በ24 አንድ አለ። ከዛ ደግሞ በ72 ሰዓት 3 ጊዜ፣ በ48 ሰዓት 2 ጊዜ፣ እንደገና ደግሞ በ24 ሰዓት አንድ ጊዜ የሚመጣላችሁን አድቨርታይዝመንት በ24 ሰዓት አንድ ጊዜ አድ ፖስት ኢዝ ፕሌስድ አት ዘ ቶፕ ኦፍ 1 ሃወር። ለአንድ ሰዓት በ24 ሰዓት አንድ ሰዓት ፖስት ታደርጋለህ። ይህም ትመርጣላችሁ። እንደዚህም እንዲመጣላችሁ በቃ ይሄ በትንሹ በ48 ሰዓት 2 ጊዜ ፖስት ወይም ደግሞ በ24 ሰዓት አንድ ጊዜ ፖስት የሚሆን አድቨርት እንዲመጣ ሴሌክት አደረግን ማለት ነው። ቀጥሎ ሬንጅ ምንድነው? ሬንጁ የክፍያ ወይ ደግሞ የሰብስክራይበር ከስንት እስከ ስንት ያለ ሰብስክራይበር ይምጣላችሁ ምናምን የሚል ነው። ይሄ እንኳን ችግር የለውም። ከዛ ሃይድ ቻነል ይላል። ቻነል ይሄ ሴሌክት አደረጋችሁ ማለት ቻናል ኢንዩሩ ብላክ ሊስት ማለት ብላክ ሊስት ያደረግከው ቻናል አይመጣብህም ማለት ነው። ሴሌክት ያደረግከው ማለት እንደገና ደግሞ አሁን እንግዲህ ምን ይመጣልሃል እዚህ ጋር ቻናልስ ዊዛውት ሪቪው፣ ኒው ቻናል፣ ቻትስ፣ ፕራይቬት ቻናልስ እነዚህ ይመጣሉ። ከዛ ሴቭ ፊልተር ሴቭ ስታደርጉ ስም ትሰጡታላችሁ። አፕላይ ፊልተር ይህን ካደረግን በኋላ ይሄ ይመጣል ማለት ነው። እንደዚህ አይነት ፖስቶች ቻናሎች ኒው አይተምስ ናቸው እነኚህ ይኸው እንደምታዩት። ከዛ ምን ታደርጋላችሁ? ሴሌክት ስታደርጉ አድቱ ፌቨራይት የሚለውን ክሊክ ታደርጋላችሁ። አሁን ይሄ ለእናንተ በኢትዮጵያውያን $3.6 በአንድ ጊዜ ፖስት አድርጋችሁ ታገኛላችሁ። በቃ እነዚህ ይህን ሴሌክት አድርጋለህ። ይህም አሪፍ ነው። በአንድ ፖስት ለአንድ ሰዓት $2.4 በአንድ ሰዓት ውስጥ ትሰራለህ ማለት ነው። ስለዚህ አሪፍ ነው። ይህም ቢሆን ይህ እንኳን ትንሽ ነው ግን ይሁን። ይህንም ቢሆን ፌቨራይት ማድረግ ገና ጀማሪ ስለሆነ ስለ ጀማሪ ቻነል ከሆነ 1000 ገና እየገባችሁ ከሆነ አድቫንስድ የሆነ ለምሳሌ 50,000 60,000 ተከታይ ያላቸው ቻነሎች ውድ ክፍያ በቃ 20-30 ምክንያቱም ከፍተኛ የሆነ ቪው ስላለው ይህን ፌቨራይት ካደረጋችሁ በኋላ ለማስታወቂያ ይመጣላችኋል ማለት ነው። ለምሳሌ ይሄ የሚያሳየው 216 ከፍሎ ለማሳየት
$15.6 ከፍለህ ከዚህ ቻናል አድቨርት ታደርጋለህ ማለት ነው። ድርጅቶች፣ የተለያዩ ካምፓኒዎች ምናምን እንትን ያስብላሉ፣ ከፍለው አድቨርት ያስደርጋሉ ፕላትፎርማቸውን። ነገር ግን አንተ እዚህ ጋር ደግሞ ከቻናል ከመጣልህ ይሄ በአድቨርት መልኩ አድቨርት አድርግ ብሎ ከመጣልህ በዚህ በቴሌጋ.አዮ ላይ ከመጣልህ $216 ይከፍላል ማለት ነው። ነገር ግን አሁን ይሄ ውድ ነው። እንደገና ይሄ 2.31 ኮስት ፐር 1000 ቪዩ ማለት ነው። $2.31 ይከፍላል አንድ ጊዜ አስታውቀ። ነገር ግን $6 ከፍለህ ግን ከዚህ ቻናል ላይ ታስተዋውቃለህ ማለት ነው። ቻናል ግን ፌቨራይት ታደርጋለህ። እንደዚህ ያደረጋችሁ ፌቨራይት ካደረጋችሁ በኋላ አድቨርት መጥቶ ማለት ማስታወቂያ ከመጣ በኋላ እንደዚህ አጀስት አድርጋችሁ ልክ እኔ ሰርቼ ጨርሻለሁ። እዚህ ጋር በአንድ ሰዓት ውስጥ ያው $1 ከፍሎኛል እዚህ ላይ። እዚህ ጋር ደግሞ በአንድ ሰዓት ውስጥ በ24 ሰዓት አንድ ጊዜ ፖስት አድርጌ ምን አድርጓል $3 ከፍሎኛል። እና እናንተም እንደዚህ ሴሌክት አድርጋችሁ ፌቨራይት ካደረጋችሁ በኋላ $3 በአንድ ሰዓት ይከፍላችኋል። እንደገና እዚህ ጋርም $3 ከፍሏል። እዚህ ጋር $2፣ እዚህ ጋር $2። እዚህኛው ሰዓት ደግሞ ምን ያደርጋል? ይቀጣችኋል። ፕሌስመንት ስታደርጉ ካበላሻችሁ በቅናሽ $2 የነበረውን $1.6 አድርጎ 20% ቀንሶ እንደገና አድቨርት ታደርጋላችሁ ማለት ነው። የመጀመሪያው ቀርቶባችሁ እንደገና አድቨርት ላድርግ ብላችሁ ሰብሚት ብታደርጉ በቅናሽ 20% ቀንሶ አድቨርት ይሰራላችኋል ማለት ነው። ይሄኛውም እንደዚህ። ይሄ እንኳን አልተቀነሰብኝም፣ የመጀመሪያ ነው። ይሄም አንድ አልተቀነሰም። ይሄም እንደምታዩት ይሄ አድቨርት ነው። እንደገና አድቨርት ላድርግ ካንስል ሆኖብኝ ነው ማለት በጊዜው አክሴፕት ስላላደረኩ ካንስል አደረገብኝ ማለት ነው። ይሄም እንደዚሁ። እናንተ ምንድነው የምታደርጉ? የኢሜይላችሁንና የዚህ የዌብሳይቱን ኖቲፊኬሽን ኦን ታደርጋላችሁ እንዳያልፋችሁ። የኢሜይላችሁ በተለይ ኦን ካልሆነ አድቨርት አድርግ የሚል መልእክት መጥቶ ያልፋችኋል ማለት ነው። እና ሲልክላችሁ እንዴት እንደሚል ኢሜይል ከላኩላችሁ በኋላ ልክ እንደዚህ የሚል አድቨርት አድርጋችሁ ከጨረሳችሁ በኋላ ምን ይላል? ከአድቨርቱ ለአንድ ሰዓት ወይ ደግሞ ለተፈለገው ሰዓት ያህል አድቨርት ሆኖ ጨርሷልና ይኸው ልኬልሃለሁ ይላል። ሄሎ ቻናል ኦነር አድስ ፖስት ፐብሊሽድ ኦን ቻናል አት ግዝ አንሸንት ወዝ አክሴፕትድ ባይ አድቨርታይዘር ይላል። በአድቨርታይዘሩ አክሴፕት ተደርጓል። ዘ ፈንድስ አር ክሬዲትድ ቱ ዩር አካውንት እና ክፍያህም ወደ አካውንትህ ልኬልሃለሁ ይላል። ከዛ በኋላ ሄዳችሁ ቼክ ስታደርጉ ይኸው ከዛ ይኸው እንትን ገባ ማለት ነው። እንትኑ ክፍያው ይኸው እዚህ ጋር $3 ነው። ይሄ እንኳን ኢግኖር የተደረገ ነው። የቅድሙ ይሄኛው ነው። ይሄው $1 ኢዝ አክሴፕትድ። ይሄ ቆየ ነው። እንደዚህ እያደረጋችሁ መስራት ትችላላችሁ። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ።